ሰላም ቤተሰብ እንዴት ቆያችሁ? ዛሬ በዚህ ቪዲዮ ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ የሚለውን የፍሬሽማን ኮርስን አብረን እንማማራለን። ስለዚህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንድትደግፉኝ እንድታበረታቱኝ እላለሁ። ወደ ቪዲዮ። ስለዚህ ቻፕተር 1 ላይ እንግዲህ ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ይላል። ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ ስር ምን እንዳለ እያንዳንዱ እናያለን ማለት ነው። ስለዚህ ቻፕተር 1 ላይ ስለምን እንማራለን ካላችሁ ስለ ኢንዱስትሪያል ኢቮሉሽን ከየት ተነስቶ ወዴት እንደመጣ እናያለን። ቴክኖሎጂ ላይ ምን ያክል ለውጦች እንደመጡ እና እንዴት እንደመጡ ሂደቶቹን በእያንዳንዱን ስቴፕ እንመለከታለን። በተጨማሪም ደግሞ አንደርስታንድ ዲዛይን ኦፍ ኤችሲአይ ሁማን ኮምፒውተር ኢንተራክሽን የሚባለውን ኮንሴፕት እናያለን። ይሄ ማለት ሂውማን ከኮምፒውተር ጋር እንዴት ነው ኢንተራክት የሚያደርገው የሚለውን እንመለከታለን ማለት ነው። ሌላ ደግሞ በአጠቃላይ ስለ ኢመርጂንግ ቴክኖሎጂ ጠቅለል ያለ እውቀት እናገኛለን ማለት ነው በዚች ቪዲዮ ላይ። ስለዚህ አሁን ከዚህ ቪዲዮ እንደምንረዳው እንግዲህ ሁላችንም ተማሪዎች በነበርን ጊዜ ስለ ኢቮሉሽን እናውቃለን። ሳይንስ እንግዲህ የሰው ልጅ ከዝንጀሮ በጊዜ ሂደት ውስጥ በግራጁዋል ፕሮሰስ ወደ ሆሞ ሳፒንስ ወይም ኖርማል ወደ እኛ ወደ ሰው እንደተቀየረ እናያለን። ስለዚህ ይሄ ኢቮሉሽንን ያሳይልናል ማለት ነው። ወደ ቴክኖሎጂም ስንመጣ እንግዲህ ደግሞ አለማችን አሁን ወደ 5 ጀነሬሽን ወይም 5th ጀነሬሽን ላይ ኔትወርክ ኢቮሉሽን ደርሳለች እና ከፈርስት ጀነሬሽን እስከ 5th 6th ጀነሬሽን ድረስ አሁን ያለንበት 5th ጀነሬሽን ስለሆነ 5G ስለሆነ ምን አይነት ሂደቶች ውስጥ እንደመጡ እንግዲህ መጀመሪያ ላይ አሁን ለምሳሌ በስልክ ቴክኖሎጂ በጀነሬሽን ኔትወርክ ጀነሬሽን ብንመለከት መጀመሪያ ላይ ቮይስ ኮሊንግ ብቻ ነበር፣ ቮይስ ብቻ ነበር ሰዎች የሚያወሩ። አፍተር ዛት ከዛ በኋላ ምን ነበረ? ቮይስ እና ቴክስት ሜሴጂንግ ተጀመረ። ከዛ በኋላ ኢንተርኔት አክሰስ በ3G ሰርድ ጀነሬሽን ላይ ኢንተርኔት አክሰስ ማድረግ ተቻለ። ከዛ ፎርት ጀነሬሽን ላይ ደግሞ ስማርትፎኖች መጡ። አፍተር 5th ጀነሬሽን ላይ ደግሞ ምንድነው ስማርት ሆም የሚባል እንግዲህ በሮች ሁሉ በራሳቸው የሚከፈቱበት እያንዳንዳቸው በእኛ አይን አሻራ ወይም በእጅ አሻራ የሚከፈቱበት ፍሪጆቻችን ሁሉ ሪሞትሊ አክሰስ የምናደርግበት ቤታችንን ሌላ ቦታ ውጭ ብለን አክሰስ የምናደርግ እያንዳንዱ ኮንትሮል የምናደርግበት ዛት ማች ቴክኖሎጂዎች ክሬት የሆኑ 6th ጀነሬሽን ላይ እንግዲህ ደግሞ ወደ አውቶኖመስ ካር ሰልፍ ድራይቪንግ ካሮች ወደምንላቸው ራሳቸውን በራሳቸው ድራይቭ የሚያደርጉ የሚመሩ ወይም የሚነዱ ራሳቸውን በራሳቸው የሚነዱ ሰልፍ ድራይቪንግ ካር የሚባሉ አውቶኖመስ የሆኑ ካሮች ራሳቸው ኢንቫይሮንመንቱን አክሰስ እያደረጉ ያለውን ኢንቫይሮንመንት ቼክ እያደረጉ ምን የሚያደርጉ ቴክኖሎጂ ይመጣሉ ማለት ነው። አውቶኖመስ ካሮች ክሬት ወደ መደረግ መተናል ማለት ይሄ ሁሉ የቴክኖሎጂ ወይም በኔትወርክ ኢቮሉሽን ላይ ቴክኖሎጂ ውስጥ ያለ ለውጥን ያሳያል ማለት ነው። ስለዚህ ኢቮሉሽን ኦፍ ቴክኖሎጂ ስል ደግሞ እንግዲህ መጀመሪያ ቃሉ ቴክኖሎጂ የሚለው ቀጥታ እንግሊሽ ቃል አይደለም፣ የግሪክ ወርድ ነው። ቴክኖሎጂያ ከሚለው ቃል ነው የመጣው ማለት። ስለዚህ እሱም ሲስተማቲክ ትሪትመንት ኦፍ አን አርት ክራፍት ኤንድ ቴክኒክ የሚለው ከዛ የመጣ ቃል ነው። እንደዛ አይነት ትርጉም ይኖረዋል። ቴክኖሎጂ የሚለው ቃል ደግሞ በአጠቃላይ ሁለት ቦታን ቴክኖ እና ሎጂ ከሚለው አንድ ላይ ሆኖ ቴክኖሎጂ የሚለው ከግሪክ ቃል እንደመጣ እንመለከታለን ማለት ነው። ሶ ቴክኖሎጂ ደግሞ ዲስኮርስ ኦር ትሪታይዝ ኦን አን አርት ኦር ዘ አርት ማለት ነው ትርጉሙ። ሶ ቴክኖሎጂካል ኢቮሉሽን ማለት ደግሞ ስንል ማለት ቲዎሪ ኦፍ ራዲካል ትራንስፎርሜሽን ኦፍ ሶሳይቲ ስሩ ቴክኖሎጂካል ዲቨሎፕመንት ማለት። ስለዚህ ቴክኖሎጂካል ኢቮሉሽን ስንል ማለት ነው የሆነ ቴክኖሎጂካል ዲቨሎፕመንት ይኖራል ከሆነ ትንሽ ነገር ይነሳና አሁን ለምሳሌ ኔትወርክ ቴክኖሎጂ ስንመለከት ፈርስት ጀነሬሽን ነበር። ከዛ ሰከንድ ጀነሬሽን መጣ። ሰርድ ጀነሬሽን ያለ እስከ 5th ድረስ ስቲል መጣ ማለት ነው። ስለዚህ የሆነ ጊዜ ላይ የሆነ ስሞል የሆነ ቴክኖሎጂ ነበር። አፍተር ዛት ስሩ ትራንስፎርሜሽን ራዲካል ትራንስፎርሜሽን ምን መጣ ማለት ነው? ቴክኖሎጂካል አድቫንስመንት ወይም ዴቨሎፕመንት መጣ። ይሄን ቴክኖሎጂካል ኢቮሉሽን እንላለን ማለት ነው። በሌላ በኩል ደግሞ ሚኒንጉ ምን ቴክኖሎጂካል ኢቮሉሽን ዘ ሳይንስ ኦፍ ሜካኒካል ኢንዱስትሪያል አርት ኢዝ ፈርስት ሪኮርድ ኢን 1859 አካባቢ የተሰጠ ትርጉም ነው። ይሄ ደግሞ ሳይንስ ኦፍ ሜካኒካል ኢንዱስትሪያል አርት ተብሎ በ1859 አካባቢ ደግሞ ዲፋይን ተደርጓል ማለት ነው። በሌላ በኩል ደግሞ ኢቮሉሽን ደግሞ ቃሉ ራሱ ትርጉሙ እንትን ፕሮሰስ ኦፍ ዲቨሎፒንግ ባይ ግራጁዋል ቼንጅ ማለት ነው። ኢቮሉሽን ስንል ፕሮሰስ ኦፍ ዲቨሎፒንግ ባይ ግራጁዋል ቼንጅ አለ ማለት ነው። ወደ ቅጽበታዊ ለውጥ ሳይሆን ግራጁዋል ሂደት በሂደት ቀስ በቀስ
አሁን ለምሳሌ ጀነሬሽን ኔትወርክ ጀነሬሽን ብንል ከአንድ ጀምሮ እስከ 5 ግራጁዋሊ ነው ቀስ በቀስ ነው ቼንጅ ያደረገ የመጣው። ይሄን ኢቮሉሽን ኦፍ ቴክኖሎጂ እንላለን ማለት ነው። ኢቮሉሽን ኦፍ ቴክኖሎጂ እዚህ ጋር እንግዲህ ኢቮሉሽን ኦፍ ቴክኖሎጂ ይላል። 1900 አካባቢ ቴሌግራፍ ተፈጠረ። 1920 አካባቢ ደግሞ ሬዲዮ ክሬት ተደረገ። እዚህ አካባቢ ደግሞ 1940 አካባቢ ቴሌቪዥን፣ ከዛ ስፔስ ሬስ ወደ ስለ ስፔስ እንትን መባል ጀመረ። 1980 አካባቢ ፐርሰናል ኮምፒውተር ክሬት ተደረገ። 2000 ውስጥ ደግሞ ምን መጣ ማለት ነው? ስማርትፎን የሚባል ነገር ተች ስክሪኖች፣ ስልኮች፣ ስማርትፎን ፎኖች መጡ ማለት ነው። ሶ አፍተር ዛት ዋትስ ቴክኖሎጂ? አሁን ኢቮሉሽኑ እንደዚህ ነው ካልን በኋላ ቴክኖሎጂ ደግሞ ምንድን ነው? ቴክኖሎጂ ማለት አፕሊኬሽን ሳይንቲፊክ ናውሌጅ ፎር ፕራክቲካል ፐርፐስ ማለት ሳይንቲፊክ የሆነ ናውሌጅ አለ። ያን ናውሌጅ ምንድን አፕላይ እናደርጋለን። ለምንድን ነው አፕላይ የምናደርገው? ፎር ፕራክቲካል ፐርፐስ የሆነ ፕራክቲካሊ የምንሰራው ነገር ሲኖር አፕላይ ሳይንቲፊክ ናውሌጅን አፕላይ ስናደርግ ያን ምን እንላለን? ቴክኖሎጂ እንላለን። ኢኩዊፕመንት ዴቨሎፕመንት ፍሮም አፕሊኬሽን ሳይንቲፊክ ናውሌጅ የትኛውም ሳይንቲፊክ ናውሌጅን ተጠቅመን ክሪኤት ወይም ዲቨሎፕ ያደረግን ኢኩዊፕመንት ምን እንላለን? ቴክኖሎጂ እንላለን ማለት። ለምሳሌ ስልክ ብንወስድ ሳይንቲፊክ ናውሌጅ አለ፣ የሆነ እውቀት አለ። ያን እውቀት ተጠቅመን ስማርትፎን ፎርም ተደረገ ወይም ክሪኤት ተደረገ ማለት ነው። ቱልስ ኤንድ ማሽንስ ዛት ሜይ ቢ ዩዝድ ቱ ሶልቭ ሪል ወርልድ ፕሮብሌምስ። ይሄ ደግሞ ምንድነው? ቱል ነው፣ ማሽን ነው። ሪል ወርልድ ላይ ፕሮብሌም ኦልዌይስ ይኖራል። ያን ፕሮብሌም ሶልቭ ለማድረግ የተፈጠረ ማሽን ወይም ቱል ምን እንላለን? ቴክኖሎጂ ነው ማለት እንችላለን ማለት ነው። ሶ አሁን ወደ ኮርሳችን እንመለስ። ይሄን ያክል ስለ ቴክኖሎጂ ስለ ኢቮሉሽን ኦፍ ቴክኖሎጂ ካየ ኢመርጂንግ ቴክኖሎጂ ማለት ነው ማለት ነው። ኢመርጂንግ ቴክኖሎጂ ማለት ነው ኒው ቴክኖሎጂ፣ አዲስ ቴክኖሎጂ ገና እየተፈጠረ ያለ ወይም ተፈጥሮ ብዙም ያልታወቀ ገና አሁን ዚስ 2000 ውስጥ ከረንትሊ 2020ዎቹ ውስጥ በቃ አብዛኛዎቹ ኢመርጂንግ ቴክኖሎጂ ኮንሴፕቶች አሁን ከቅርብ ጊዜ ወዲህ ነው በደንብ እንትን ያለው። ስለዚህ አሁን ኒው ቴክኖሎጂ ነው ስንል ማለት ነው በቅርብ ጊዜ በደንብ ዌል ናውን እየሆኑ ያሉ ቴክኖሎጂን ያካትታል ማለት ነው። ሶ አዲሽናል ሪፈር ቱ ዘ ኮንቲኒንግ ዲቨሎፕመንት ኦፍ ኤግዚስቲንግ ቴክኖሎጂ። ኤግዚስቲንግ ቴክኖሎጂ ይኖራል። ስለዚህ እሱ ደግሞ ኮንቲኒንግ ዲቨሎፕመንት ያ የነበረው ቴክኖሎጂ በየጊዜው አፕግሬድ እያደረገ እየሰፋ ምን ይሆናል ማለት ነው? ዲቨሎፕ እየደረገ የሚደረገው እሱም ኤመርጂንግ ቴክኖሎጂ ነው። ቴክኖሎጂ ዛት አር ካረንትሊ ዲቨሎፒንግ፣ ካረንትሊ ዲቨሎፕ እያደገ እየሰፋ ስኮፕ በጣም ብሮድ እየሆነ ያለ ቴክኖሎጂ ኢመርጂንግ ቴክኖሎጂ እንላለን ማለት ነው። በሌላ በኩል ኢመርጂንግ ቴክኖሎጂ ጀነራል የሆነ ትርጉም ምንድነው? ዩዝስ ቱ ዲስክራይብ ኒው ቴክኖሎጂ በት ኢት ሜይ አልሶ ሪፈር ቱ ኮንቲኒንግ ዲቨሎፕመንት ኦፍ ኤግዚስቲንግ ቴክኖሎጂ። ቴክኖሎጂ ዛት አር ካረንትሊ ዲቨሎፒንግ ኦር ዛት አር ኤክስፔክትድ ቱ አቬይለብል ዊዝን ኔክስት 5 or 10 years። አሁን የአሁኑን ጊዜ ብቻ ሳይሆን ዊዝን 5 available within 5 and 10 years in the future እስከ 5 ዓመት እስከ 10 ዓመት ወደፊትም ሀፕን ኤክስፔክትድ ሀፕን ለማድረግ ሊፈጠሩ ያሉ ቴክኖሎጂን አስ ኢመርጂንግ ቴክኖሎጂ ማየት እንችላለን ማለት ነው። አስ ኢመርጂንግ ቴክኖሎጂ ማየት እንችላለን። ዩዥዋሊ ሪዘርቭድ ፎር ቴክኖሎጂ ዛት አር ክሪኤቲንግ ኦር አር ኤክስፔክትድ ቱ ክሪኤት ሲግኒፊካንት ሶሻል ኦር ኢኮኖሚክ ኢፌክት ማለት ነው። ሶ ሳም ሊስት ኦፍ ኢመርጂንግ ቴክኖሎጂን እኔ ሶ የመጀመሪያ ምንድን አርቲፊሻል ኢንቴሊጀንስ ነው። ስለዚህ ኢንቴሊጀንስ ማለት አርቲፊሻል ኢንቴሊጀንስ ስንል ማለት ነው ሰው ኢንቴሊጀንስ አለው። የሰው ልጅ ሂውማን ናቹራሊ ኢንቴሊጀንስ አለ ማለት። አርቲፊሻል ኢንቴሊጀንስ ስንል ደግሞ ምንድነው? ሁማን ሜድ ኢንቴሊጀንስ ማለት ነው። ሁማን ሜድ ኢንቴሊጀንስ ማለት ነው። ይሄ ማለት ምን ማለት ነው? ለምሳሌ ሲሙሌሽን ኦፍ ሂውማን ኢንቴሊጀንስ ኢን ማሽን ቱ ኤናብል ዘም ቱ ለርን ሪዝን ፐርሲቭ ሶልቭ ፕሮብሌም። ስለዚህ ሰው ልጅ ምን አለው ማለት ኢንቴሊጀንስ አለው። ያ ያለውን ኢንቴሊጀንስ ደግሞ ምን እናደርጋለን ማለት ነው? ሲሙሌት እናደርጋለን ማሽንን ማለት ማሽንን ግዑዝ የሆነ ማሽንን ሲሙሌት እናደርጋለን። ለምንድነው እንደዛ ሲሙሌት የምናደርገው? እንደ ሰው ልጅ እንዲማር ሪዝኒንግ እንዲሰራ ፐርሲቭ ኢንቫይሮንመንቱን ፐርሲቭ እንዲያደርግና የሆነ ፕሮብሌም ሲያጋጥመው ሶልቭ እንዲያደርግ ማሽንን ሁማን ኢንቴሊጀንስን ሲሙሌት የምናደርግበት ወይ ነው። ለምሳሌ ቨርቹዋል አሲስታንት የሚባሉት እነ ሲሪ፣ ጉግል ትራንስሌት፣ ዩቲዩብ ወይም ሪኮመንዴሽን ኤንጂን የሚባለው እነ ዩቲዩብ እና እነ አማዞንን ያካትታል ማለት ነው። እዚህ ጋር አርቲፊሻል ኢንቴሊጀንስ ስንል ምንድነው? ሲሙሌሽን ኦፍ ሂውማን ኢንቴሊጀንስ ኢን ማሽን ብለናልና ቨርቹዋል አሲስታንቶችን አሲስታንት የሆኑ ሶፍትዌሮችን አፕሊኬሽኖችን ማየት እንችላለን። ለምሳሌ እነ ሲሪ፣ ጉግል ትራንስሌት እና ሪኮመንዴሽን ኤንጂን የምንላቸው እነዚህ ምንድነው የሚያደርጉት ማለት ነው? አርቲፊሻል ኢንቴሊጀንስ ፕሪንሲፕል ከኋላቸው አለ ማለት ነው። ሶ እኛ ከምናደርጋቸው እኛ ከምንሰራቸው ድርጊቶች ኋላ ሆኖ
ከኛ ይማራሉ። ከዛ ከኛ ልምምድ ላይ አይቶ ደግሞ ምን ያደርጋሉ ማለት ነው? እኛን የሆነ ነገር ሪኮመንድ ያደርጉናል ማለት ነው። ስለዚህ ለምሳሌ ሪኮመንዴሽን ኢንጂን የምንላቸው አማዞን ላይ አሁን ለምሳሌ ኢኮመርስ ዌብሳይት ስለሆነ የሆነ ነገር ኦርደር ለማድረግ ስንሄድ ብዙ ጊዜ እኛ ሰርች የምናደርገውን ነገር ምን ያደርጋል? ለእኛ ሪኮመንድ ያደርጋል። ያ ሊሆን የቻለው እንዴት ነው? እኛ የእኛን ሰርች ሂስትሪ ሪከርድ በማድረግ ነው ማለት ነው። ሪከርድ በማድረግ ምን ያደርግልናል ማለት ነው? የእኛ ሰርች ሂስትሪ ላይ ዲፔንድ ሆኖ የኛ ሳጀስት ያደርግልናል ማለት ነው። ጎግል ትራንስሌትም በዚሁ ፕሪንሲፕል ነው የሚሰሩት ማለት ነው። ብሎክቼን ደግሞ ምንድን ነው? ዲሰንትራላይዝ ኤንድ ዲስትሪቢዩትድ ዲጂታል ሌጀር ቴክኖሎጂ ነው። እሱም ደግሞ ጥቅሙ ምንድን ነው? ሪኮርድ ትራንዛክሽን አክሮስ መልቲፕል ኮምፒውተር ኤንድ ኖድስ ትራንዛክሽኖችን ዲጂታሊ ምን ያደርጋል ማለት ነው? በተለያዩ ኮምፒውተሮችን ኖዶች ላይ ምን ያደርጋል ማለት ነው? ሪከርድ ያደርጋል ማለት ነው። ይሄ ደግሞ የተለያዩ ላይ ሪከርድ ማድረጉ ደግሞ ምንድን ነው? ዳታው ወይም ሪኮርድ የሆነውን ትራንዛክሽን ዳታ ምን እንዲሆን ነው? ሴኪርድ እንዲሆን፣ ትራንስፓረንሲ እንዲኖር፣ ኢሚዩታቢሊቲ ኦፍ ዳታ እንዲኖር ነው። ስለዚህ አንዱ ሰርቨር ላይ ቢጠፋ ወይም አንዱ ኮምፒውተር ላይ ቢጠፋ ሌላኛው ላይ ይኖራል ማለት ነው። ስለዚህ ይሄ ለዳታው ሴኩሪቲ እና ኢሚዩታቢሊቲ ደግሞ ምንድን ነው ማለት ነው? ወሳኝ እና ቤስት ነው ማለት ነው። ያገጠል ደግሞ ምንድነው? ብሎክቼን ዲጂታል ዳታ ዛት ስቶር ሪኮርድስ ኢን ክሮኖሎጂካል ኦርደር ዲጂታል ዳታቤዝ ነው። እሱ ምንድነው የሚያደርገው? ክሮኖሎጂካሊ ስቶር የሚያደርግ ዳታቤዝን ክሮኖሎጂካሊ ስቶር የሚያደርግ ዳታ ቤዝ እንደሆነ እናያለን። ዲሰንትራላይዝድ ሳይሆን ዲሰንትራላይዝድ ነው። ዲስትሪቢዩትድ ዲጂታል ሌጀር ነው። ዛር ሪኮርድ ትራንዛክሽን ኢን ብሎክ ሪኮርድ ሲያደርግ ደግሞ በብሎክ ነው ማለት። በብሎኮቹ መካከል ደግሞ ምን ይፈጠራል ማለት ነው? ቼን ይፈጠራል። ያ ቼን ደግሞ ማለት ነው ክሪፕቶግራፊን በመጠቀም ሞር ብሎኮቹ እርስ በእርስ ቼን እንዲፈጥሩ ከተደረገ በኋላ ሴኪር እንዲሆን ደግሞ ምን ፐርፐዝ ይጠቀማሉ? ምን ይጠቀማሉ? ክሪፕቶግራፊ ይጠቀማሉ ማለት ነው። ይሄ ለምሳሌ አሁን አንድ ብሎክቼን እንዴት እንደሚሰራ ነው። መጀመሪያ ኒው ትራንዛክሽን ኢዝ ኢንተር። አሁን አንድ ትራንዛክሽን ኔትወርክ ውስጥ ሲገባ እንደዚህ ይመጣል። ከዛ በኋላ ምንድነው? ትራንዚት ኔትወርክ ኦፍ ፒር ቱ ፒር ኮምፒውተር እስከ ሁሉም ኮምፒውተር ውስጥ ምን ይደረጋሉ ማለት ነው? ትራንስሚት ይደረጋል ማለት ነው። ትራንስሚት ከተደረገ በኋላ ምንድነው የሚሆነው ማለት ነው? ዚስ ኔትወርክ ኦፍ ኮምፒውተር ዘን ሶልቭስ ኢኩዌሽን ቱ ኮንፊርም ቫሊዲቲ ኦፍ ትራንዛክሽን ማለት። ስለዚህ የትራንዛክሽኑ ቫሊዲቲ ምን ይደረጋል በዚህ ቦታ ላይ ማለት ነው? ኢኩዌሽን ሰጥቶ ከዛ ቫሊዲቲውን ያረጋግጣል። አፍተር ዛት ከዛ ቫሊድ ከሆነ ዋንስ ኮንፊርምድ ቱ ሌጂቲሜት ትራንዛክሽኑ ሌጂቲሜት ትክክለኛ ትራንዛክሽን መሆኑ ከተረጋገጠ በኋላ ዘይ ክላስተር ቱጌዘር ኢንቱ ብሎክ እንደ አንድ ብሎክ ደግሞ ምን ያደርጋል ማለት ነው? ክላስተር ይደረጋል ማለት ነው። አፍተር ዛት ምንድነው? ቼን ይደረጋል ከሌሎቹ ብሎኮች ጋር ቼን ይደረጋል። ከዛ ትራንዛክሽን ኮምፕሊት ያደርጋል። ይሄ ብሎክቼን እንዴት እንደሚሰራ ነው። በመቀጠልም ደግሞ አጉመንትድ ሪያሊቲ ነው። አጉመንትድ ሪያሊቲ ደግሞ ምንድነው? ኢንሃንስ ያደርጋል። ምንድነው? ሪል ወርልድ ላይ ያለውን ነገር ዲጂታል ኢንፎርሜሽኖችን በመጠቀም ዲጂታል ኢንፎርሜሽን የሚባሉት ለምሳሌ እነ ቴክስት፣ ግራፊክስ፣ ሳውንድ እችን በመጠቀም ምንድን ያደርጋል ማለት ነው? ኢንሃንስ ያደርጋል። ለምሳሌ ስናፕቻት ካሜራውን መውሰድ እንችላለን። ወይም የስልኮቻችንም ካሜራ ላይም አለ። ስናፕቻትን ሞድ ብንወስድ ጥሩ ነው። አሁን ስናፕቻትን ስንጠቀም ምንድነው? የሌለ ከለር ነው እኛ ላይ አድ የሚያደርገው ወይም ደግሞ የተለያዩ አይ ግላሶችን አድ ያደርግልናል ወይ የተለያዩ ነገሮችን ፊታችን ኮፍያም ሊሆን ይችላል። እንደዚህ ነገሮችን አድ ያደርጋል። ሪል ላይ ባለው ነገር ላይ ዲጂታል የሆኑ ኢንፎርሜሽኖችን ኦቨርሌይ ያደርግልናል። ይሄ አጉመንትድ ሪያሊቲ ነው ማለት። ስለዚህ ኮመንሊ አጉመንትድ ሪያሊቲ የሚጠቀሙ ዲቫይሶች እነ ስማርትፎን፣ ታብሌት፣ ኤአር ግላስ ማለትም አጉመንትድ ሪያሊቲ ግላስ የሚባሉት እነዚህ የአጉመንትድ ሪያሊቲ ቴክኖሎጂ ይጠቀማሉ። ይሄ ቀጣዩ ኢመርጂንግ ቴክኖሎጂ ነው ማለት ነው። ለቀጣይ ቨርቹዋል ሪያሊቲ ደግሞ ከአጉመንትድ ሪያሊቲ የሚለየው በምንድን ነው? ያ ሪል ወርልድ ላይ እኛ እያለን ነው። ቨርቹዋል ሪያሊቲ ደግሞ ምንድን ነው? ኮምፕሊት ኢመርሲቭ ዲጂታል ኤክስፒሪየንስ በቃ እኛ ሌላ ዓለም እንዳለን እንደሚሰማን ማለት ነው። እስኪሰማን ድረስ ነው ማለት። ለምሳሌ አሁን ብዙ ጊዜ ስሪዲ ጌሞችን አይታችሁ ከሆነ አይኖቻችሁ ላይ እንዲህ ምን ለምሳሌ ናሽናል አይዲ ልታወጡ ሄዳችሁ የምታውቁ ከሆነ የሆነ የአይን አሻራ ለመውሰድ እንትን የሚያደርጉት ልክ እንደዛ ነገር አይን ላይ ይደረጋል። ከዛ አይን ላይ ከተደረገ በኋላ ምንድነው ሰውየው ሌላ ሀገር ውስጥ ያለ ነው የሚመስለው። በቃ እዛ ሆኖ ጌም ይጫወታል። በቃ አለ አይደል እንደዛ ነገሮች እንዲያደርጋል።
ያ እሱ እዛ ሴንስ የሚያደርገው ምንድን ነው? አንዳንድ ጊዜ ሲጫወተው ማየታችሁ ከሆነ ይጮዋሉ በጣም የሆነ አውሬ መጥቶ እንትን ስላቸው የሆነ ሊበሉ እንደሆነ እስኪሰማችሁ ድረስ አውሬ እያሳደዳቸው ሲመጣ ያ ቨርቹዋል ሪያሊቲ ነው ማለት። ስለዚህ ይሄ ምንድን ኢመርሲቭ የሆነ ዲጂታል ኤክስፒሪየንስ ነው የሚፈጥረው ማለት ነው። ቀጣዩ ኢመርጂንግ ቴክኖሎጂ ኮንሴፕት ክላውድ ኮምፒውቲንግ ነው። ክላውድ ኮምፒውቲንግ ደግሞ ኮንሴፕቱ ምንድን ነው? አይቲ ሪሶርስ አለ ላይክ ሰርቨር፣ ስቶሬጅ፣ ሶፍትዌር ሊሆን ይችላል እና እነዚህ ሪሶርሶች አይቲ ሪሶርሶች ምንድን ናቸው? ኢንተርኔትን በመጠቀም እነዚህ ሪሶርሶች ሪሞትሊ የሆነ ፕሮቫይድ ከሚያደርገው ፕሮቫይደር ካምፓኒ መጠቀም ስንችል ማለት ነው። የራሳችንን ሆነ ፊዚካል ሃርድዌር እንትን ሳነ ሪሞትሊ የሆነ ሰርቨር ሊሆን ይችላል፣ ስቶሬጅ ሶፍትዌር ሊሆን ይችላል፣ ኢንተርኔትን ተጠቅመን አክሰስ ማድረግ ስንችል የሆነ ፕሮቫይደር ያ ምን ይባላል? ክላውድ ኮምፒውቲንግ ይባላል ማለት ነው። ለምሳሌ ኢሜይል ላይ ፋይል ስንላላክ እንልካለን። ለዛ ሰውዬ በራሱ ኢሜይል ይደርሰዋል። ግን ያ ፋይል ያለው ማን ላይ ነው ማለት ነው? የማ ሰርቨር ላይ ነው? የጂሜል ሰርቨር ላይ ነው ማለት ነው። የኔ ስልክ ላይ አይደለም ያለው፣ ሰርቨሩ ላይ ነው ያለው። ያ ፕሪንሲፕል ክላውድ ኮምፒውቲንግ እንላለን ማለት ነው። አንጉላር እና ሪአክት ደግሞ ምንድነው? ሁለት ወሳኝ የሆኑ ቴክኖሎጂ ናቸው። ፍሮንት ኤንድ ዌብ ዲቨሎፕመንት ላይ በጣም አስፈላጊ የሆኑ ቴክኖሎጂዎች ናቸው ማለት ነው። ፍሮንት ኤንድ ማለት ደግሞ ማለት ነው ዌብሳይት አሁን ለምሳሌ ስታዩ ዲዛይኖቹ ይኖራሉ፣ ሆም ፔጅ ይኖራል፣ አባውት አስ ይኖራል፣ በቃ የተለያዩ ሰብንትኖች ይኖራሉ ማለት። ስለዚህ እነሱ ዲዛይን ለማድረግ የተለያዩ ግራፊክስ እንትኖችን ለመስራት የሚጠቅሙ ኮዲንግ ላይ ነው፣ ፕሮግራሚንግ ላይ ነው እነሱ የምንጠቀማቸው። ስለዚህ ፍሮንት ኤንድ ላይ ዌብ ዲቨሎፕመንት ላይ የምንጠቀመው። ዲቮፕስ ደግሞ ምንድነው? ቀጣዩ ዲቮፕስ ላይ ወይም ዴቨሎፕመንት ኤንድ ኦፕሬሽን ነው የሚለው። ስለዚህ አንድ ሶፍትዌር ወይም አንድ አፕሊኬሽን ሲሰራ ምንድን አለ ማለት ነው? ዲቨሎፕመንት ኤንድ ኦፕሬሽን ላይፍ ሳይክል ይኖረዋል ማለት ነው። ስለዚህ መጀመሪያ ከፕላን ይነሳል፣ ከዛ ሪሰርቾች ይካሄዳሉ፣ ከዛ ኩዌሽነሪ ይሰራል፣ ከዛ በኋላ ዲዛይን ይሰራል፣ አናላይሲስ ይሰራል፣ ከዛ በኋላ ፕሮግራም ይደረጋል፣ ኮዲንግ ይጻፋል። አፍተር ዛት ዲፕሎይ ይደረጋል። ቼክ ከተደረገው ዲፕሎይ ከዲፕሎይመንት በኋላ ደግሞ ምንድን ነው እንደገና ምን ሊደረግ ይችላል ማለት ነው? ባግ ኤረሮች ሊኖሩ ይችላል፣ ኮመንቶች ሊኖሩ ይችላል። እንደገና ደግሞ ይደረጋል የሆነ ነገር የተፈጠረውን ኤረር ፊክስ ይደረግና እንደገና ደግሞ ሌላ አፕዴት ይለካል። ስለዚህ እንደዚህ አይነት ሂደቶችን ነው ዲቭኦፕስ ብለን ልንጠራው የምንችለው ማለት። ኢንተርኔት ኦፍ ቲንግስ ደግሞ ስንል ምን ማለት ነው? ቫስት ኔትወርክ ፊዚካል ዲቫይስ። እነዚህ ፊዚካል ዲቫይሶች በጣም ብዙ ናቸው። ሴንሰር ሊሆን ይችላል፣ ሆም አፕሊያንስ የቤት ውስጥ እቃዎች ሊሆኑ ይችላሉ፣ ፍሪጅ ሊሆኑ ይችላሉ፣ በር የቤት በር ሊሆን ይችላል፣ መኪና ሊሆን ይችላል፣ የተለያዩ ኢንዱስትሪያል ኢኩፕመንት ሊሆን ይችላሉ። እነሱ ናቸው ምንድነው ከምን ጋር ኢምቤድ ይደረጋሉ ማለት ከቴክኖሎጂ ጋር ኢምቤድ ይደረግና ኢንተርኔትን ተጠቅመን ዳታ ኤክስቼንጅ እነዚህ ቲንግሶች መካከል እነዚህ ቁሶች መካከል ዳታ ትራንስፈር እንዲኖር ኢንተርኔትን ተጠቅመን ስናደርግ ያ ኢንተርኔት ኦፍ ቲንግስ ብለን እንጠራለን። ኢንቴሊጀንት አፕ ማለት ደግሞ ቀጣዩ ኢንቴሊጀንት አፕ ነው። አይ አፕስ ወይም ኢንቴሊጀንት አፕ ይባላል። እነዚህ ኤአይ ፓወርድ ኦር ስማርት አፕ ይባላሉ። እነዚህ አፖች ደግሞ ምንድን ናቸው? ኤአይ አርቲፊሻል ኢንቴሊጀንስ፣ ማሽን ለርኒንግ እና ዳታ አናሊቲክስ ቱ ለርን ፍሮም ኢንተራክሽን ዳታ አዳፕት ቱ ቼንጂንግ ኮንዲሽን ፕሮቫይድ ፐርሰናላይዝድ ኮንቴክስት አዌር ኤክስፒሪየንስ አውቶሜትድ አክሽን ይላል። ስለዚህ ኢንቴሊጀንት አፕ የሚባሉ ምንድን ናቸው? ኤአይ ፓወርድ ኦር ስማርት አፕ ናቸው። ኤአይን ማሽን ለርኒንግ ዳታ አናሊቲክስን ተጠቅሞ የሚሰሩ አፕሊኬሽኖች ናቸው ማለት ነው። ደግሞ ምንድነው የምንመለከተው? ቢግ ዳታ። ቢግ ዳታ ማለት ምንድነው? ቫስት ኮምፕሌክስ ዳታ ሴት ጀነሬትድ ኤክስፖኔንሻል ፍሮም ዳይቨርስ ሶርስ ቱ ላርጅ ፎር ትራዲሽናል ዳታ ፕሮሰሲንግ ቱል ቱ ማኔጅ ኤፊሽንትሊ ማለት ነው። ስለዚህ ቢግ ዳታ ስንል ከስሙ እንደምንረዳው ቫስት ነው፣ በጣም ትልቅ ነው፣ ኮምፕሌክስ ነው፣ በጣም ውስብስብ ነው። ዳታ ሴት ማለት ነው። ከየት ነው የሚሰበሰብ? ከተለያየ ሶርስ ሊሆን ይችላል፣ ከተለያየ ዳታቤዝ ሊሆን ይችላል፣ ከተለያየ ቦታ ሊሆን ይችላል። እነዚህ አንድ ላይ ይሰበሰብና ምን ይፈጥራል ማለት ነው? ቢግ ዳታ ይፈጥርልናል ማለት። ስለዚህ ቱ ላርጅ ፎር ትራዲሽናል ዳታ ፕሮሰሲንግ ቱል ቱ ማኔጅ ኤፊሽንትሊ ማለት ዳታ ፕሮሰሲንግ ቱል ነው ምንድነው ማኔጅ ለማድረግ ይጠቅመናል ማለት። ስለዚህ ቢግ ዳታ ማለት ምንድነው? በጣም ትልቅ የሆነ ዳታ ከተለያዩ ሪሶርሶች ልናገኝ የምንችላቸው ናቸው ማለት። ሮቦቲክ ፕሮሰሰር አውቶሜሽን ደግሞ ዩዝ ሶፍትዌር ሮቦትስ ቱ አውቶሜት ሪፒቲቲቭ ሩል ቤዝድ ታስክስ ዛት አር ሂውማን ውድ ታይፕ ፐርፎርም ኦን ኮምፒውተር። ስለዚህ ምንድነው ይሄ ሶፍትዌር ይጠቀማሉ ሶፍትዌር ሮቦት ይጠቀማሉ ቱ አውቶሜት ሪፒቲቲቭ። እነዚህ ሮቦቲክ ፕሮሰስ አውቶሜሽን ምንድነው? አውቶሜት ሪፒቲቲቭ የሆኑ ስራዎችን ለመስራት
ሶፍትዌሮችን ተጠቅመን የምንሰራቸው ሮቦቲክ ፕሮሰስ አውቶሜሽን ናቸው። ሮል ቤዝድ ታስክ ዛት ሂውማን ውድ ታይፒካል ፐርፎርም ኦን ኮምፒውተር ሰዎች በኮምፒውተር ተጠቅመው የሚሰሩትን ስራዎች ይሰሩልን ናቸው ማለት ነው። በመቀጠል ደግሞ ምንድነው የምንመለከተው? ኢንዱስትሪያል ሪቮሉሽን ኢንትሮዳክሽን ቱ ኢንዱስትሪያል ሪቮሉሽን እንመለከታለን። ስለዚህ ኢንዱስትሪያል ሪቮሉሽን የጀመረው መቼ ነው? በ1700 መጨረሻ እና ወደ 1800 መጀመሪያ አካባቢ እንደጀመረ እንመለከታለን ማለት። ስለዚህ በዚህ ጅማሬ አካባቢ ምንድነው የተፈጠሩት? shift from using tool to make product to use new resource of energy such as coal, power to power machine in factories ማለት። ስለዚህ የሆነ ነገር ፕሮዳክት ለማድረግ ዩዚንግ ቱል ምድር ሽፍት ተደረገው ማለት ነው። ሶሳይቲ ሽፍት ያደረገው ፕሮዳክት ላይ የሆነ ነገር ፕሮዳክት ለማድረግ የሆነ ነገር ሜክ ለማድረግ ምን ሶርስ ኦፍ ኢነርጂ ምን መጠቀም? ከሰሎችን መጠቀም የፋብሪካ ውስጥ የተጀመረበት ጊዜ ነው ማለት። የጀመረው በእንግሊዝ ውስጥ ነው እና ሲሪስ ኦፍ ኢኖቬሽን ቱ ሜክ ላበር ሞር ኤፊሽንት ፕሮዳክቲቭ። ዋና ዓላማው ደግሞ ምንድነው? ሞር ኤፊሽንት እና ፕሮዳክቲቭ የሆነ ላቦር ለመፍጠር ነው የተፈጠረው። ይሄ ሀሳብ ኢንዱስትሪያል ኢቮሉሽን የተፈጠረው ማለት ነው። ታይም ዌን ማኑፋክቸሪንግ ኦፍ ጉድ ሙቭድ ፍሮም ስሞል ሾፕ ቱ ሆምስ ቱ ላርጅ ፋክተሪ። ስለዚህ ከትናንሽ ሱቆች ወደ ትላልቅ ፋክተሪዎች ወይም ፋብሪካዎች የተፈጠሩበት ተስፋፉበት ጊዜ ነው ማለት ነው። ስለዚህ ቼንጅ ኢን ካልቸር አስ ፒፕል ሙቭድ ፍሮም ሩራል ኤሪያስ ቱ ቢግ ሲቲስ ኢን ኦርደር ቱ ወርክ ማለት። ስለዚህ ካልቸሮቹ ቼንጅ ያደረጉበት ሰዎች ከሩራል ወደ ከተማ የመጡበት ጊዜ ነው ማለት ነው። ከዛ በመቀጠል ደግሞ የምንመለከተው ምንድነው? አሜሪካን ኢንዱስትሪያል ሪቮሉሽን። ይሄ ደግሞ ሴከንድ ኢንዱስትሪያል ሪቮሉሽን ይባላል። የጀመረው ደግሞ 1820 እስከ 1870 አካባቢ ይባላል ማለት። እዚህ ኢምፓክት ኦፍ ቼንጂንግ ዘ ዌይ አይተምስ ወስ ማኑፋክቸርድ ሃድ ወርጅ። ስለዚህ ይሄ ደግሞ ነገሮች ቲንጉ የሆነ የሚፈጠሩ ነገሮች የሚፈጠሩበትን መንገድ በጣም ኮምፕሊትሊ የቀየረበት ጊዜ ነው ማለት ነው። እና ኢንዱስትሪ ሰች ላይ ቴክስታይል ማኑፋክቸሪንግ፣ ማይኒንግ፣ ግላስ ሜኪንግ፣ አግሪካልቸር ኦል ሃድ አንደርጎን ቼንጅስ። በጣም ለውጥ በእነዚህ ቦታዎች ቴክስታይል ማይኒንግ ላይ፣ ግላስ ሜኪንግ፣ አግሪካልቸር ላይ ለውጦች የመጡበት ጊዜ ነው ማለት ነው። ጀነራሊ ኢንዱስትሪያል ሪቮሉሽን ላይ ፈንዳሜንታሊ የመጡ ለውጦች አሉ። ትራንስፈር ዘ ወርልድ አራውንድ አስ ኢንቱ ሞደርን ሶሳይቲ። ስቲም ኢንጂን በኢንዱስትሪያል ሪቮሉሽን ጊዜ ስቲም ኢንጂን ተፈጥሯል። ሳይንስ ኤጅ ኦፍ ሳይንስ እና ማስ ፕሮዳክሽን በጣም የተስፋፋበት ጊዜ ነው። ራይዝ ኦፍ ዲጂታል ቴክኖሎጂ በጣም ራይዝ ያደረገበት እና በጣም ከፍ ያለበት ጊዜ ነው። ስማርት ኤንድ አውቶኖመስ ሲስተም ፊውልድ ባይ ዳታ ኤንድ ማሽን ለርኒንግ። ይሄ ስማርት የሚባለው ነገር ስማርትፎን፣ ስማርት ሆም፣ ስማርት ሲቲ የሚባሉ ኮንሴፕቶች በጣም የተስፋፋበት እና አውቶኖመስ የሆኑ ዲቫይሶችን ክሬት የተደረጉበት፣ አውቶኖመስ የሆኑ መኪናዎች ክሬት የተደረጉበት እና እነዚህ ደግሞ በዳታ እና በማሽን ለርኒንግ ኮንሴፕት የተፈጠሩበት ጊዜ ነው ማለት። በእነዚህ ኢንዱስትሪያል ሪቮሉሽን ውስጥ እነዚህ ነገሮች ጀነራሊ ክሬት ተደርጓል ማለት ነው። ስለዚህ ሞስት ኢምፖርታንት ኢንቨንሽን ኦፍ ኢንዱስትሪያል ኢቮሉሽን ወይም ሪቮሉሽን ውስጥ የተፈጠሩ 3 ወሳኝ ኢንቨንሽኖች አሉ። ትራንስፖርቴሽን፣ ኮሚኒኬሽን እና ምንድን ናቸው? ኢንዱስትሪ ናቸው ማለት። ስለዚህ ትራንስፖርቴሽን ላይ ምን ተፈጥሯል? ስቲም ኢንጂን፣ ሬልሮድ፣ ዲዚል ኢንጂን፣ ኤርፕሌን ምናምን፣ አውሮፕላን ምናምን የተፈጠረበት ነው ትራንስፖርቴሽን። ኮሚኒኬሽን ላይ ደግሞ እነ ቴሌግራፍ፣ ትራንስ አትላንቲክ ኬብል፣ ይሄ የኢንተርኔት ኬብል አለ ባህርን አቋርጦ የሚመጣው የኢንተርኔት ገመድ ማለት ነው። እሱ ምናምን የተሰራበት ፎኖግራፍ፣ ቴሌፎን ምናምን የሚባሉት በእነዚህ በኢንዱስትሪያል ሪቮሉሽን የተፈጠሩ ናቸው። ኢንዱስትሪ ላይ ደግሞ ኮተንጊን፣ ሲዊንግ ማሽን፣ ኤሌክትሪክ ላይት ማለት ይሄ ሲዊንግ ማሽን እና ኤሌክትሪክ ላይት በኢንዱስትሪያል ሪቮሉሽን ውስጥ የተፈጠሩ ናቸው ማለት ነው። ከዛ ሂስቶሪካል ባክግራውንድ ኦፍ አይአር ኢንዱስትሪያል ሪቮሉሽን ጋር ሲመጣ ደግሞ የጀመረው በግሬት ብሪቴን በ1970 አካባቢ ነው። ፈርስት ዩሮፒያን ካንትሪ ቱ ቢ ኢንዱስትሪያላይዝድ አፍተር ኢንግላንድ። መጀመሪያ እንግዲህ ኢንዱስትሪያላይዜሽኑ ማናት? እንግሊዝ ናት። አፍተር ዛት ደግሞ እነ ቤልጅየም፣ ፍራንስ እና ጀርመን ምን አድርጓል ማለት ነው? ኢንዱስትሪያላይዝድ ሆነዋል ማለት ነው። ስለዚህ ኢንዱስትሪ ቢጋን ኢን ብሪቴን ኢን ሴንቸሪ ዲ ኢን ፓርት ቱ ኢንክሪዝ ኢን ፉድ ፕሮዳክሽን ዊች
was the key outcome of agricultural revolution። ስለዚህ ምንድነው ፉድ ፕሮዳክሽን ኢንክሪዝ ለማድረግ ነው ማለት ነው። ፉድ ኢንክሪዝ ለማድረግ ነው። ስለዚህ አግሪካልቸር ሪቮሉሽን ምንድነው ምንለው refers to period of profound transformative changes in human food production, most notably Neolithic revolution, where human shifted from foraging to settled farming። ፎሬጂንግ ወደ ሴትል የሆነ አንድ ቦታ ላይ ቁጭ ብሎ ሰዎች ፋርም ማድረግ የጀመሩበት ጊዜን ይገልጽልናል ማለት ነው። ካራክተራይዝድ ባይ ኒው ቴክኖሎጂ ክሮፕስ ኤንድ ፋርሚንግ ቴክኒክስ ድራስቲክ ኢንክሪዝ ፕሮዳክቲቪቲ። ስለዚህ በዚህ አግሪካልቸራል ሪቮሉሽን ላይ ምንድነው ኒው ቴክኖሎጂስ፣ ኒው እህሎች፣ አዳዲስ ፋርሚንግ ቴክኒኮች ምን ያህል ነው ኢንክሪዝ የተደረገው ድራስቲካሊ ኢንክሪዝ የተደረጉበት ጊዜ ነው ማለት ነው። ስለዚህ ፎር አይነት ኢንዱስትሪዎች አሉ። ታይፕስ ኦፍ ኢንዱስትሪ አራት ናቸው። ፕራይመሪ፣ ሴኮንደሪ፣ ተርሸሪ እና ኳተርነሪ ናቸው ማለት ነው። ፕራይመሪ ስንል ምንድን ነው ኢንቮልቭስ ጌቲንግ ራው ማቴሪያል። ለምሳሌ ፕራይመሪ ውስጥ እነ ማይኒንግ አሉ፣ እነ ፋርሚንግ አሉ፣ እነ ፊሽንግ አሉ ማለት ነው። እነ ፊሽንግ አሉ። ሴኮንደሪ ላይ ደግሞ ምን አለ ኢንቮልቭስ ማኒፋክቸሪንግ ሜኪንግ ካር ኦር ስቲል ማለት ነው። ይሄ ደግሞ ወደ ምርት ማምረት ወደ ፋብሪካ ይሄዳል ማለት ነው። ወደ ፋብሪካ ይሄዳል ኢንቮልቭስ ፋብሪካ። ተርሸሪ ላይ ደግሞ ፕሮቫይድ ሰርቪስ ቲቺንግ ኤንድ ነርሲንግ ራሱ አስ ኢንዱስትሪ መውሰድ እንችላለን። ኢንዱስትሪ መውሰድ እንችላለን ማለት እንችላለን። ኳተርነሪ ኢንዱስትሪ ላይ ደግሞ ኢንቮልቭስ ሪሰርች ኤንድ ዲቨሎፕመንት ኢንዱስትሪ ላይክ ኤግዛምፕል አይቲ ማለት። ስለዚህ አይቲ ውስጥ ሪሰርቾች፣ ጥናቶች፣ የተለያዩ ዲቨሎፕመንቶች ኢንዱስትሪ ላይ ሲካሄዱ ኳተርነሪ ኢንዱስትሪ እንላለን ማለት ነው። ኳተርነሪ ኢንዱስትሪ እንላለን ማለት። ስለዚህ ፈርስት ኢንዱስትሪያል ሪቮሉሽን እንግዲህ ዲስክራይብ ትራንዚሽን ቱ ኒው ማኒፋክቸሪንግ ፕሮሰስ ከነበረበት ወደ ኒው ማኒፋክቸሪንግ ፕሮሰስ የተገባበት ነው። ወደ 1760 አካባቢ ነው ኮይንድ የተደረገው። during the time where this revolution began, transition in the first are include going from hand production method to machine በእጅ ከማምረት ወደ ማሽን ምርት የተቀየረበት የተለወጠበት ያደገበት ጊዜ ነው ማለት። ስለዚህ increasing use of steam power, the development of machine tool, the rise of factory system። ስለዚህ ይሄ ምንድነው ማለት ነው ማሽን ስቲም ፓወሮችን መጠቀም የተጀመረበት ጊዜ አሁን እዚህ ምስሉ ላይ እንደምትመለከቱት ማለት ነው። ሰከንድ ደግሞ እንግዲህ ቴክኖሎጂካል ሪቮሉሽን በመባል ይታወቃል። የጀመረው ደግሞ 1870 አካባቢ ነው። ኢንክሉድ ዴቨሎፕመንት ኦፍ ሜተድ ፎር ማኒፋክቸሪንግ ኢንተርኔት ፓርት ወደ ስፕሪድ አዶፕሽን ኦፍ ፕሪኤግዚስቲንግ ቴክኖሎጂ ሲስተም ሰች አስ ቴሌግራፍ እንደ ሬልሮድ ማለት። ስለዚህ ይሄ ደግሞ ምንድነው በዚህ ጊዜ ደግሞ ቅድሚያ የነበሩ ቴክኖሎጂዎች በጣም ወደ ስፕሪድ ሆኑበት በጣም የተስፋፉበት እነ ቴሌግራፍ እነ ሬልሮድ ኔትወርክስ እነዚህ በጣም የተስፋፉበት ጊዜ ነው ማለት ነው። ስለዚህ እነዚህ ሴኮንድ ኢንዱስትሪያል ሪቮሉሽን ስል ይካተታል። allowed the vast movement of people from ideas to enhancing communication ደግሞ በጣም የተስፋፋ ምክንያቱም ቴሌግራፍን በጣም የተስፋፋ የነበሩ ሰዎች ሩቅ ለሩቅ ሆኖ ምን ማድረግ ይችላሉ ማለት ነው መገናኘት ይችላሉ። ኒው ቴክኖሎጂካል ሲስተም ወር ኢንትሮዱስ such as ኤሌክትሪክ ፓወር እና ቴሌፎንም እዚህ ውስጥ ስፋፋማ። ሶስተኛ ላይ ሰርድ ኢንዱስትሪያል ሪቮሉሽን ላይ ደግሞ ምን አለ ትራንዚሽን ፍሮም ሜካኒካል ቱ አናሎግ ኤሌክትሮኒክ ቴክኖሎጂ ቱ ዲጂታል ኤሌክትሮኒክስ ከአናሎግ ወደ ዲጂታል የተመጣበት ነው። እሱም ወደ 1950 አካባቢ ሪቮሉሽን ደግሞ ዲጂታል ሪቮሉሽን በመባል ይታወቃል ማለት ነው። ኮር ፋክተር ኦፍ ዚስ ሪቮሉሽን ማስ ፕሮዳክሽን ወደ ስፒድ ዲጂታል ሎጂክ ሰርኪዩት ድራይቭ ቴክኖሎጂ ሰች አስ ኮምፒውተር አንድ ፎን እንደ ኢንተርኔት ነው። ስለዚህ ማስ ፕሮዳክሽን ኤንድ ዲጂታል የሆኑ ነገሮች በጣም መመረት የጀመሩበት ጊዜን ነው ማለት። ስለዚህ ለምሳሌ እንደ ኮምፒውተር፣ የእጅ ስልኮች እነዚህ ትናንሾቹ የድሮዎችን ኖኪያ ምናምን እነዚህ የተስፋፉበት ኢንተርኔትም መስራት የጀመረበት ጊዜ ነው ማለት ነው። ትራንስፎርምድ ትራዲሽናል ፕሮዳክሽን ኤንድ ቢዝነስ ቴክኒክ ኢናብል ፒፕል ኮሚኒኬት ዊዝ አናዘር ዊዛውት ኒድ ኦፍ ቢንግ ፊዚካሊ ፕሬዘንት። ፊዚካሊ ሰዎች ፕሬዘንት ሳያደርጉ ምን ማድረግ እንዲችሉ አደረገ ማለት ነው። ይሄ ደግሞ ኮሚኒኬት ማድረግ እንዲችሉ አደረገ ማለት ነው። ፎርዝ ኢንዱስትሪያል ሪቮሉሽን እና የመጨረሻው ምንድነው ምን ይባላል እንግዲህ ሮቦቲክ ኢንተርኔት ኦፍ ቲንግስ አዲቲቭ ማኒፋክቸሪንግ አውቶኖመስ ቬሂክል እነዚህ ኮንሴፕቶችን በውስጡ የያዘ ምን ይባላል ማለት ነው ኢንዱስትሪያል ሪቮሉሽን ፎርዝ ኢንዱስትሪያል ሪቮሉሽን ይባላል ማለት። ስለዚህ ክላውስ ሸዋብ በሚባል ሰው ነው እንግዲህ ኮይን የተደረገው። ይሄ ሰውዬ ፋውንደር ኤንድ ኤግዚኪዩቲቭ ቼርማን ኦፍ ወርልድ ኢኮኖሚክ ፎረም 2016 ነበረ።
ስለዚህ ፎርዝ ኢንዱስትሪያል ሪቮሉሽን ደግሞ ምን በውስጡ ይዛል? ሮቦቲክስ፣ ኢንተርኔት ኦፍ ቲንግስ፣ አዲቲቭ ማኑፋክቸሪንግ፣ አውቶኖመስ ቬሂክል፣ ከረንት ኢመርጂንግ ቴክኖሎጂዎችን አብዛኛዎቹን በውስጡ ይይዛል ማለት። ስለዚህ ሳይበር ፊዚካል ሲስተም ስንል ምን ማለት ነው? ሜካኒዝም ዛት ኢዝ ኮንትሮል ኤንድ ሞኒተርድ ባይ ኮምፒውተር ቤዝድ አልጎሪዝም ታይትሊ ኢንተግሬትድ ዊዝ ኢንተርኔት ኤንድ ሲስተም። ስለዚህ ሳይበር ፊዚካል ሲስተም ስንል ምንድነው? ሲስተም ነው፣ ሜካኒዝም ነው። ኮንትሮል ኤንድ ሞኒተር የሚደረገው ምንድነው? ኮምፒውተር ቤዝድ አልጎሪዝም ወይም ሲስተም ነው። ኢንቴግሬት ነው ደግሞ ከኢንተርኔት ጋር ኢንቴግሬት እና ከሰዎች ተጠቃሚዎቹ ጋር ኢንቴግሬት ተደርጎ ሞኒተር የሚደረግ ሜካኒዝም ነው ማለት ነው። ሌላ ደግሞ በዚህ ፎርስ ኢንዱስትሪያል ሪቮሉሽን ጊዜ እንግዲህ አርቲፊሻል ኢንቴሊጀንስ የሚባለው ነገር በጣም አዶፕት የተደረገበት እና በጣም ኢምፕሊመንት የተደረገበት ነው። ስለዚህ ፎርስ ኢንዱስትሪያል ሪቮሉሽን ላይ እንግዲህ አርቲፊሻል ኢንቴሊጀንስ የማይገባበት ቦታ የለም ማለት ነው። አውቶኖሚስ ካርጋሪ አውቶማቲክ ሮቦት ጋርም ይሄዳል ማለት ነው። አውቶሜትድ ሮቦት ስንል ፋብሪካዎች ውስጥ እኛ የምናዛት እኛ እቃ ምናምን የተሸከመች ወደ ሌላ ቦታ የምታደርስ ሮቦት ማለት ነው። አውቶኖሚስ ቬሂክል የምንለው ምንድን ነው? በራሱ ሰልፍ ድራይቭ የሚያደርግ ካሮች። ስለዚህ ቶፕ 10 አፕሊኬሽን ኤሪያ ኦፍ ኤአይ ይላል። ሄልዚ ኬር ላይ፣ ሚዲያ ላይ፣ ኮምፕሌን ኤዱኬሽን፣ ኤነርጂ፣ አግሪካልቸር፣ ትራንስፖርት ኤአይን የማንጠቀምበት ቦታ የለም ማለት። ስለዚህ እዚህ ሁሉ ላይ አፕሊኬሽን ኤሪያዎች ናቸው ማለት ነው። እያንዳንዱ ዲፕሊ በቻፕተር እናያለን። ሮል ኦፍ ዳታ ፎር ኢመርጂንግ ቴክኖሎጂ እና እንግዲህ የዳታ ሮል ምንድን ነው ካል ኒው ኦይል ነው እንደ ስትራቴጂክ አሴት ነው፣ ሀብት ማለት ነው። ስለዚህ ዳታ በዚህ ዘመን እንደ ኦይል ነው። መኪና በኦይል እንደሚንቀሳቀስ በቤንዚን በናፍጣ እንደሚንቀሳቀስ ሁሉ በዚህ ዘመን ያለ ቴክኖሎጂ ደግሞ በምንድን የሚሰራ ማለት አስ ኦይል እንደ ኦይል ነው፣ እንደ ስትራቴጂክ አሴት ነው ማለት ነው። strategic asset. We are living in the age of big data, drives or even determines the future of science, technology, economy and everything in our world ማለት። ስለዚህ ዳታ ለሆኑ ዘመንም for the future science, technology, economy በጣም ወሳኝ የሆነ ኦይል ወይም ኢንፑት እንደሆነ እንመካከራለን። ስለዚህ how data science work የሚለውን ደግሞ ፕሮብሌም ስቲመንታል ዳታ ኮሌክት ይደረጋል፣ ክሊን ይደረጋል፣ ከዛ በኋላ አናላይሲስ ይደረጋል፣ ከዛ ዳታ ሞዴል፣ ከዛ ኦፕቲማይዜሽን እንደ ዲፕሎይመንት ያካትታል ማለት። ስለዚህ ዳታ ሳይንስ ደግሞ ኮምፒውተር ሳይንስ አለ በውስጡ፣ ዶም፣ የሶፍትዌር ዲቨሎፕ፣ ትራዲሽናል ሪሰርች፣ ማት ኤንድ ስታቲስቲክስ እነዚህን ሁሉ በውስጡ ሃንድል ያደረገ ነው። ስለዚህ ደግሞ ቀጥለን ስንመለከት ፕሮግራማብል ዲቫይስ የሚባሉት አሉና ስለዚህ እነዚህ ፕሮግራማብል ዲቫይስ የሚባሉት in the world of digital electronic system there are four basic kind of device። በዚህ ዲጂታል ኤሌክትሮኒክስ ሲስተም ውስጥ አራት የተለያዩ ዲጂታል ዲቫይሶች አሉ። ሜሞሪ፣ ማይክሮፕሮሰሰር፣ ሎጂክ እና ኔትወርክ ናቸው ማለት ነው። ስለዚህ ሜሞሪ ስንል ምን ማለት ነው? ስቶር ራንደም ኢንፎርሜሽን ሰጀስት ኮንቴንት ኦፍ ስፕሬድሺት ኦር ዳታቤዝ ካረንትሊ እየሰራንበት ያለነውን ነገር ሴቭ የሚያደርግን የሚይዝልን ሜሞሪ ዲቫይስ እንላለን፣ ራም ማለት ነው። ማይክሮፕሮሰሰር ደግሞ ምንድነው? ኤክሲኪዩት ሶፍትዌር ኢንስትራክሽን ቱ ፐርፎርም ዋይድ ቫራይቲ ኦፍ ታስክስ ራኒንግ ወርድ ፕሮሰሲንግ ፕሮግራም ኦር ቪዲዮ ጌም ማለት። ስለዚህ ማይክሮፕሮሰሰር ማለት ሲፒዩ ነው። ይሄ ደግሞ ኤክሲኪዩት ያደርጋል ማለት ነው። እኛ የምንጠቀመውን ስራ ፕሮግራም ኤክሲኪዩት እንዲያደርግ ፐርፎርም እንዲያደርግ ምን ያደርጋል ማለት ነው? ሰፖርት ያደርጋል ወይም ኤክሲኪዩት ያደርግልን ሶፍትዌር ኢንስትራክሽኖችን ኤክሲኪዩት የሚያደርግልን ማለት ማይክሮፕሮሰሰር እንላለን። ሁለተኛው ነው። ሶስተኛው ደግሞ እነዚህ ሎጂክ ዲቫይሶች ናቸው። እነዚህ ደግሞ ፋንክሽናቸው ምንድነው? ዲቫይስ ቱ ዲቫይስ ኮኔክሽን ሲኖር፣ ኢንተርፌሲንግ ሲኖር፣ ዳታ ኮሚኒኬሽን ሲኖር፣ ዳታ ከአንድ ኮምፒውተር ወደ ሌላ ከአንድ ዲቫይስ ወደ ሌላ ዲቫይስ ትራንስፈር ስናደርግ እነዚህን ፋንክሽኖች ዳታ ዲስፕሌይ፣ ታይሚንግ፣ ኮንትሮል ኦፕሬሽን ኦልሞስት ኤቭሪ አዘር ፋንክሽን ኦፍ ሲስተም ውስጥ ፐርፎርም የሚያደርግልን ሎጂክ ዲቫይስ እንላለን። ኔትወርክ ደግሞ እንግዲህ ኮሌክሽን ኦፍ ኮምፒውተር ነው፣ ሰርቨር ነው፣ ሜን ፍሬም ነው። ኔትወርክ ዲቫይስ ፐሪፈራል የተለያዩ ዲቫይሶች ኮኔክት አዘር ተደራርጎ ስለዚህ ኮኔክት ሆኖ ዳታ ሼሪንግ የሚደራረጉበት ነው ማለት። ኤግዛምፕል እንግዲህ ኔትወርክ ማለት ኢንተርኔት ኦፍ ቲንግስ ነው። እሱ ኢንተርኔት ኦፍ ኮምፒውተር፣ ኢንተርኔት ኦፍ ኢንተርኮኔክሽን ኦፍ ዲጂታል ዲቫይስ ነው ማለት which can mean of people all over the world programmable device ማለት ነው። Why computer is referred to as programmable device? Because what makes a computer is that follows set of instruction። ስለዚህ ኮምፒውተር ፕሮግራም ዲቫይስ የተባለበት ዋናው ምክንያት ምንድን ነው? በኢንስትራክሽን ስለሚሰራ ነው። በኢንስትራክሽን ስለሚሰራ ኮምፒውተር ውስጥ ምን እንላለን? ፕሮግራማብል ዲቫይስ ብለን እንጠራለን ማለት ነው። አመሰግናለሁ።